እኔ የዛሬ 4 ዓመት ኢንትራንስ ኤግዛምን ያለፍኩት ከ480 በላይ አምጥቼ ነው። ይሁንና የፈተና አፈታተኑና ሲስተሙ እንዲያሁኑ ከባድ ባይሆንም የፈተናው ይዘት፣ የፈተናው አይነት፣ የአፈታተን ስልታችን ተመሳሳይ እንዲያሁኑ ያን ያክል ሁኔታ የከበደ አልነበረም። ከቤት ርቆ 1 ሳምንት 2 ሳምንት የማያውቁት ኢንቫይሮንመንት ሄዶ ምናምን አልነበረም። ግን ደግሞ የአፈታተን ስልቱ ለፈተና የነበረን ዝግጅት ከአሁኑ ጋር ምንም የሚለያይ ነገር የለም። ስለዚህ እኔ የዛን ሳጠና 4 ወሳኝ የጠቀሙኝ ለአፈታት ለኢንትራንስ ኤግዛም 4 ሜተዶች እነግራቸዋለሁ። እነዚህን 4 ሜተዶች እናንተ አሁን በፕላናችሁ ውስጥ ከተጠቀማችሁ 450 500 ከዛ በላይ የማታመጡበት ምክንያት የለም። እነዚህ 4 ሜተዶች አንድ በአንድ እነግራቸዋለሁ። በተለይ አራተኛው ደግሞ ቤስት እና አሪፍ የምለው ነው። እስከ መጨረሻው መከታተላችሁን እንዳትረሱ። ይህ ቪዲዮ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ተባበሩ። ወደ የመጀመሪያው እኔ ለፈተና 4 ወርና 3 ወር ሲቀረኝ ያደረግኩት ነገር ምንድን ነው? ከሁሉም ሶሻል ሚዲያዎች ራሴን ነበር ያገለልኩት። እነሱ ምንድናቸው? ሞባይል ላይ የምጠቀማቸውን ሁሉም ሶሻል ሚዲያዎችን ኦፍ ነበር ያደረግኩት። እነሱ ለምን ይጠቅማሉ ብትሉ በየጊዜው የሚወጡ ቫይራል የወጡ አዳዲስ የሚወጡ ነገሮች ምንም ዲስተርብ አያደርጓችሁ። ለምሳሌ ሶሻል ሚዲያ ስትጠቀሙ ኖርማሊ ራሱ እንዲህ እያያችሁ 4 ሰዓት እና 5 ሰዓት ጊዜያችሁን ከመውሰዱም በላይ ላጥና ወይ ደግሞ አሁን ደግሞ የራሴን ጊዜ ልጠቀም ብላችሁ ወደ ጥናታችሁ ወደ ትምህርታችሁ ስትመለሱ ቅድም እዛ ጋር ያየኋቸው አዳዲስ ቪዲዮዎች የሚያስቁ ሊሆን ይችላል፣ የሚያስገርም የሚያሳዝንም ነገር ሊሆን ይችላል። በምታጠኑበት ጊዜ ወደ አይምሯችሁ በመመላለስ ወይ ደግሞ አይምሯችሁ ውስጥ ቦታ በመያዝ እንዳታጠኑ ወይ ደግሞ ጊዜያችሁን ኢፌክቲቭሊ ጥናቱ ላይ እንዳትጠቀሙ የማድረግ ቻንስ ስላላቸው ማለት ነው። እናም እኔ አሁን 12ኛ ተፈትኖ እንዳለፈ እንዳንድ ተማሪ የምነግራችሁ አሁን በቀራችሁ ጊዜ ከተለያዩ ሶሻል ሚዲያዎች ራሳችሁን ብታረቁ ባይነኝ። ምክንያቱም ሶሻል ሚዲያ በተጠቀማችሁ ቁጥር ሆነ ከጥናታችሁ ጋር ያን ያክል ያለመስማማት የመጋጨት ብዙ ቻንሶች ስላሏቸው ሶሻል ሚዲያ ብቻ በተቻላችሁ መጠን ራሳችሁን ለማድረግ ሞክሩ። ሁለተኛ ደግሞ ከሶሻል ሚዲያው በተጨማሪ ሰፈር ውስጥ ከሚወሩ ወሬዎች አሉ። አንዳንዴ እንትና ራሱ ጎበዝ ተማሪ ነው ተምሮ ተፈትኖ ነው የወደቀው፣ ብዙ ተማሪዎች ይወድቃሉ፣ 3% ብቻ ነው የሚያልፈው፣ አንተ እንድታጠና ወይ ደግሞ ጊዜ ለራስህ ይሄን ያህል ተጨናንቀ የምታነበው ምን ለመሆኑ ነው አታልፍ ምናምን የሚሉ ሰፈር ውስጥ የሚወሩ ወሬዎች አሉ። በቻላችሁ መጠን እነሱ ወሬዎችም ላለመስማት ሞክሩ። እነዚህን ሁለቱን ከቀነሳችሁ 50 እና 70% በላይ ወደ ትምህርታችሁ ፎከስ የማድረጋችሁ አቅም ይጨምራል ባይ ነኝ። ስለዚህ በቀረቻችሁ 1 ወር ሊሆን ይችላል ከ30 ቀንም ሊሆን ይችላል አሁን የቀራችሁ ነው። እነዚህን ጊዜያት ኢፌክቲቭሊ ሙሉ ፎከሳችሁን ትምህርታችሁ ላይ አድርጋችሁ እንትን በሉ ባይ ነኝ። ሁለተኛው ሁሌ ተማሪ ሲወዛገብበት የማየው የራሳችሁ የሆነ የአጠናን ስልት ተከተሉ። የራሳችሁ የሆነ አይምሮዬ እንዴት ይረዳል፣ እንዴት ይገባዋል፣ እንዴት ባጠና፣ ቀን ባጠና፣ ሌሊት ባጠና የሚሉትን ነገሮች አምሹር ይሄን ነገር ታውቁታላችሁ። እናንተ አይምሮ ሲስተሙ እንዴት እንደሚሰራ ተረታችሁ። ጀስት ሪማይንድ ለማድረግ ያክል ነው እንጂ ሞስት ኦፍ ተማሪ ምንድነው የሚሆነው ላይክ ጓደኞቹም ሊሆን ይችላል ወይ ደግሞ የሚያውቀው ሰው ሊሆን ይችላል። ፈተና 1 ሳምንት 2 ሳምንት ቀረ ሲባል የሆነ ሰው አንብቦ ይጨርስና ፈተናውን ፉል የመስራት አንዳንድ ተማሪ ደግሞ 6 ወር 7 ወር ያን ነገር አድቅ በማንበብ ያኛው ተማሪ 1 ሳምንት 2 እና 1 ሳምንት ያጠናው ተማሪ ያመጣውን ያክል ላያመጣ ራሱ ይችላል። የራሳችሁ የሆነ የምትሉትን የሆነ አጠናን ስልት ብትከተሉ ባይ ነኝ። ብዙ ጊዜ ሙሉ ለሙሉ ጥናት ብቻ ማድረግ ሳይሆን በየመሀሉ ፈተና ከታችሁ ከሆነ ፈተናም እያያችሁ እዚህም እያጠናችሁ ከሆነ የሚገባችሁ እንደዛ ማድረግ ወይ ደግሞ ከፋፍላችሁ ፓርት ብሎክ ባይ ብሎክ ይባላል እና ብሎክ ባይ ብሎክ እያደረጋችሁ ማጥናትም የሚመቻችሁ ከሆነ አንዱን ቻፕተር ጨረሳችሁ ደግሞ መጨረሻ ላይ ሙሉ ጥያቄ መስራት ከዛ በኋላ ሪቫይዝ ማድረግም በቃ አይምሮ ይቀበልልኛል በዚህ ወይ ሳጠና ነው እኔ የሚገባኝ የሚሉትን ነገሮች ብትከተሉ ባይ ነኝ። ብዙ የሁሉም ያጠናን ስታይል ስለሚለያይ ማለት ነው። ስለዚህ እቺ ነገር ብታረጉ ስኬጁልም የራሳችሁ ደግሞ ታይም ቴብል የራሳችሁ ከእናንተ የሚመች ጋር ታይም ቴብል ብታወጡ፣ ምክንያቱም የሰሞን ያወጣው ታይም ቴብል ለእናንተ ሊሆን ስለማይችል ማለት ነው። ሰሞን ከራሱ ከፋሚሊው ጋር አመቻችቶ ሊሆን ይችላል ጥናቱን እንትን የሚለው ቀን ስራ ያለበትም ሊሆን ይችላል። ስራ ሰርቶ ማታ ሙሉ ፎከስ ሆኖ የሚያጠናው ሊሆን ይችላል እና እነዚህ ነገሮች ብታስተካክሉ እና ከራሳችሁ ጋር የሚሄድ ያጠናን ስልት ብትከተሉ ባይ። ሶስተኛው ኤግዛሞችን መስራት በጣም ማተር ያደርጋል። የኛ ጊዜ አስታውሳለሁ 2013 ልንፈተን የ2012
የ2011 ፈተና ድብና አድርገን ነበር የምንስለው ሁሉንም ቀድመን በማዘጋጀት ማለት ነው። ኦፍኮርስ ቀድሞ ይነበባል። በራሳችን ታይም ቴብል አድርገን ከሚረብሹን ነገሮች ራሳችንን በማራቅ እናነባለን። በተጨማሪም ደግሞ ኤግዛሞችን ሙሉ ለሙሉ ነበር የምንሰራው። ኤግዛም ሙሉ ለሙሉ መስራት ምንድን ነው የሚጠቅመው? ብዙ ጊዜ ኤግዛሞች የመደጋገም ባህሪ ያላቸው። ለምሳሌ 2011 ላይ ወይ ደግሞ 2010 ላይ የሰራ ነው ፈተና 2013 ላይ የሆነ ፓርቱ ተደግሞ ይመጣል። ለምሳሌ እንግሊዝኛ ፓራግራፍ አንብቦ መስራት የተደገመበት ሁኔታ ሁላ ነበር። እኛ ቀድመን ኦልሬዲ ስለሰራ ነው ያ ነገር እንደ ጨዋታ ነው የሚሆንልን። እንደ አዲስ ኮንፊውዝድ ሆነንበት እንዲህ ለመስራት ምናምን አንጨናነቅም ነበር። ኤግዛሞችን መስራት በጣም ነው የሚጠቅማችሁ። ኤግዛሞችን በተቻላችሁ መጠን ኦንላይን ላይም ታገኛላችሁ። ብዙ ለኤግዛሞች ተብለው የተሰሩ አፖችም አሉ። እነሱን ተጠቅማችሁ ኤግዛሞችን በጣም ለመስራት ሞክሩ። ምክንያቱም ስታጠኑ ኖርማሊ ስታጠኑ ሚስ የምታደርጉት ነገር ኦፍኮርስ ሊኖር ይችላል። ግን ደግሞ ኤግዛም ስትሰሩ ሆነ የምትሳሳቱት ጥያቄ በተአምር ነው የማትረሱት። እና ደግሞ ያን ነገር የተሳሳታችሁትን ቦታ ቶፒኩን ስለምን እንደሚያወራ ሄዳችሁ ሪፈር በማድረግ ያን ሪፈር ያደረጋችሁት ያወቃችሁት ነገር መቼም ነው ከአይምሯችሁ የማይጠፋው። እና ባይ ቻንስ ደግሞ ያ ጥያቄ ወደ ኤግዛም ላይ ሆኖ ወይ ደግሞ ኤግዛም ላይ መጥቶ የምታገኙት ከሆነ አምሹር በቀላሉ ነው። ኤግዛም በጣም የሚደጋገመው በጣም ነው ተመላልሶ የሚመጣው። ለምሳሌ 2017 ላይ ነው የምትፈተኑት። 17 15ም ጀምሮ ማድረግ ትችላላችሁ። ከ12 13ም መጨማመር ትችላላችሁ። ብቻ ባላችሁ ጊዜ ስታጠኑ ኤግዛሞችን ፉሊ ለመስራት ብትሞክሩ፣ ባገኛችሁት የምትቀመጡበት በሄዳችሁበት ቦታ ስልካችሁ ላይ ሊሆን ይችላል በወረቀት የምታገኙ ከሆነ ፈተናዎችን ፉሊ አድርጋችሁ ለመስራት ሞክሩ። እና እዚህ ጋር አንድ ቲፕ ልጨምርላችሁ። እኔም ብዙ ጊዜ የሚያስቸግረኝ የነበረው ማለት ነው እያጠና ወይ ደግሞ እያነበብኩኝ ወይ ኤግዛም እየሰራው ሊሆን ይችላል። በጣም ደክሟችሁ ሆነች ፓርት ላይ እችማ አትመጣም ኤግዛም ላይ ያመጣል ብላችሁ የምታስቧት ኤኒ ነገር እዛች ነገር ላይ ፎከስ አድርጋችሁ ለመስራት ሞክሩ። እኔ ብዙ ጊዜ ስለሚያጋጥም ፈተና ላይ መጥቶ አገኘዋለሁ። ከዛ እዛ ጋር ሆነ የመቆጨት ምናምን የማለት ስሜት አለው እና እዚህ ጋር በቃ ይበቃሃል ምናምን ብሎ ስሜት የሆነ እንደዛ የሚሰማችሁ አይነት ስሜት ሲሰማችሁ ሞር ፎከስ አድርጋችሁ ያቺ ነገር ላይ ጠንክራችሁ ለማንበብ ለማጥናት ነው። አራተኛው ኢንትራንስ ኤግዛም ኢዝ ኦል አባውት ሳይኮሎጂ። ብታምኑም ባታምኑኝም ኢንትራንስ ኤግዛም ኢዝ ኦል አባውት ሳይኮሎጂ። ምንም ሌላ የተለየ ነገር የለው። ኢንትራንስን ያካበደው በጣም አካብዶ ብዙ ተማሪዎች እንዲጨናነቁ ስትረስድ እንዲሆኑ የሚያደርጋቸው ሳይኮሎጂ። ከሌሎቹ ፈተናዎች ኢንትራንስ ኤግዛምን ለየት የሚያደርገው አንድ እናንተ በምትፈተኑበት ሰዓት ሁሉም ኢትዮጵያ ውስጥ ያለው ተማሪ ስለሚፈተነው በተመሳሳይ ሰዓትና በተመሳሳይ ጊዜ ስለሚፈተነው ነው። ሁለት ፈተናውን የሚያወጣው አካል እናንተ የማታውቁት አካል ስለሚያወጣው ብቻና ብቻ ነው፣ ሌላ ነገር የለውም። ለምሳሌ አዲስ የሚሆንባችሁ ሆነ እናንተ የማታውቁት ቀድሞ ያላስተማራችሁ ፋሚሊየር ያልሆናችሁ ኤግዛም ማይነር ስለሚፈትናችሁ ነው። ለፈተናውም የተካበደ ቦታ ስለሚሰጠው ነው። ለምሳሌ እናንተ የምታውቁት አስተማሪ የሚፈትናችሁ ፈተና ቢሆን እና ክላት ታካብዱለት። ለምን ኤግዛም ነው ዛሬ ኤግዛም አለኝ አጥንቻለሁ እሰራዋለሁ ብላችሁ ነው በፉሊ ኮንፊደንስ ስለምትወጡ። ኤግዛም ኢንትራንስ ግን አጥነታችሁ ሙሉ ተዘጋጅታችሁ ፈተናም ሰርታችሁ ከሁሉም ሶሻል ሚዲያ ራሳችሁን አረቃችሁ ራሱ ጀስት ኢንትራንስ የሚባለው ከባድ ቦታ ስለተሰጠው ነው ማካበድ መጨናነቅ ምኖች አሉ። በቃ ሳይኮሎጂያችሁን አሳምኑ። ኢንትራንስ ኤግዛም ጀስት እንደ ኢንትራንስ ኤግዛም አስቡት። በቃ ሌላ ነገር አይደለም። ኢንትራንስ ኤግዛም ለየት የሚያደርገው ከላይ እንደጠቀስኩላችሁ እነዛ ምክንያቶች ፈተና የሚወጣው ካነበባችሁት ነው፣ ካጠናችሁት ከምታውቁት ነገር ነው የሚወጣው። ሌላ ኬትም ስለማያወጡት ማለት ነው እንጂማ ብዙ ተማሪዎች እንደዛ አጥንተው እንደዛ ተዘጋጅተውበት ምናምን የሳይኮሎጂ ባይሆን ኖሮ አይወድቁም ነበር። አስታውሳለሁ በእኛ ጊዜ እየተፈተነን ከብዷቸው እንትን ማለት ይቅርና ጀስት ወረቀቱ ሲቀደድ ያኔ ሲቀደድ በጣም ስትረስድ ከመሆናቸው የተነሳ በጣም ከመጨናነቃቸው የተነሳ ፌንት የሚያደርጉ ራሳቸውን የሚጥሉ በቃ ሌላ አዲስ በሽታ እስከሚይዛቸው ድረስ ሆነ እንትን የሚሉ ተማሪዎች አሉ። እና ሳይኮሎጂያችሁ ላይ መስራት ነው። ኢንትራንስ እንደ ፈተና አስባችሁ መግባት። ስለዚህ ጋይስ ለእናንተ ይጠቅማሉ እኔን የረዱኝ 4 ነጥቦች ለ12ኛ ኢንትራንስ ፈተና የጠቀሙኝ እነዚህን ይመስላሉ። የትኛው እንደተመቻችሁ ፕሊስ ንገሩ። ይሄ ቪዲዮ ደግሞ ለሁሉም 12ኛ ክፍል ተማሪ እንዲደርስ ደግሞ ላይክ ሼር በማድረግ አድርሱልኝ እላለሁ። ስለነበረኝ ጊዜ አመሰግናለሁ። መልካም ጊዜ፣ መልካም ፈተና፣ መልካም የጥናት ጊዜ እመኝላችኋለሁ። ይመቻችሁ።